ጌታዬ ከበደ አቤት እንዴት ነው? ንጉስ ነኝ። ማን ነው ወንድም? አለን ባትሪ ዘግቶብኝ እኮ ዝጋ ላይ ቅድም ቢሆን ጋር እያወራሁኝ አላነሳሁልም። ቢሆን 5 ደቂቃ ነው። እንዴት ነው? እንትን አለ እሱ ሰላም ነው። አይ ጌታውን አንድ ላይ ሲሆን ነው ሰራዊቱ የሚለብሰው ልብሱን አለ። አሁን 34 ኬሻ መጥቶ ስቆጥረው 34 ኬሻ 1000 ነው። አሁን ደግሞ ሌላ 34 አለ ወደ 7 ኬሻ ደረሰ። በምን ይጫን አሁን ባንዱ በፓትሮሉ በዛ አዲስ በሚይዘው 600 ልቀዋል ያው ጃኖን ማለት ነው። አሁን እሱ ደርሰዋን ካሳውና ያለው ታየው ነበር። ቅድምማ ደውሎልኝ ነበር። ብር ላካልኩትኝ 10000 ብር ላካ አካውንትህ ላክ ልመልስልህ ነው ብየዋል። 10000 ብር ለምንድን ነው የሚላከው? ሻይ ጠጣበትኝ ብየዋለሁኝ። አካውንትህ ላካልኩት አላከም የለኝ ሆኖ ነው ምናምን አለ መልስልሃለሁ ብየዋል። አሁን እንዲረከብ አዲስ የደረሻለሁ ያ ነበር። እሺ ልደውላቸው። እዛ ላይ ሙሉጌታ ነግሬዋለሁኝ ማለት ነው። ቆጥሮ ከ600 ካለፈ የኛ ነው። ከዛ በታች ከሆነ እንጨምረዋለን ማለት ነው። ስለዚህ ሙሉጌታ ቆጥሮ ያስረክም ማለት ነው። ሙሉጌታ አብሮ ሆኖ ይቁጠር። እሽግ ስለሆነ አብሮ ይቁጠር። 600 ከሆነ የራሳቸው ነው። ካለፈ ቀንሶ ወደኛ ያረጋን። ዝቅ ካለን ጨምራቸዋለን ከዚህ ማለት ነው። ይሄኛውን ደግሞ ነገ ስለሚመጣ እሺ። ግን ጌታውን ምን አስቦ ነው? ታዲያ አድርገን ምን ብለን አንድ ላይ ነው የምናለብሰው አለ። ሁለቱን ሻለቃ እናለብሳቸው ቢዩ አሪያ ለዛ ማምን ወዲያው መጥቶ ይቀመጥ። ለዛ እኮ ነው የነኞቹን ያስቀደምኩትኝ። ጥላት ቢመጣም ስለሚለብሱት ይልበሱት ብዬ ነው። በቃ እነሱ ቀጥታ ስለሚለብሱ። አዎ አሁን ሌላው ልቀበል ነው። የተሾመ ብር ቀሪ ሆኖብኝ ነው። ተሾመ ደግሞ በቃ ብር የለኝም ተበደር። እኔ ታንተ ተበደራል። እንዳትበደር አለው አይደል? አረ ወይ ላመጣስ ጨርሼ ላጨብጭቤ አረ ብለው አይ አልሆነለት ደግሞ እንለብሰዋለን ማለት ነው። ራሳችን ተበድረን እንደዛም ይቻላል። ሲጀመር ግን የኛ እኮ 800 ምናምን ነው ሰራዊቱ። አረ ጌቾ ቁጥር አሁን ማማር 100 ሰው ይዞልህ ይመጣል። እንደው ያወቀው ምን ነው? አረ በትንትን ብለው አንተ ብለውለት የለም። ያው ዙሮ ትርፍ መገኘቱ ጥሩ ነው። ግን አተረፈ አንዱ እያነሳ ስለሚወስድብን አንደኛ ሻለቃ 230 ሰው 230 ገብታለች። ግን እንትን ይላል። ስንቆጥረው ግን ወደ 1050 ይመጣን እስከ ኮሚቴው። ያውም ቀለል አድርገን ሁለተኛም በ200 ነው የቆጠርናት። ያቺም በ2 ከ30 4 ከ30 ሶስተኛም በ2 ከ50 680 አራተኛ 110 እንዳሉኝ ባለፈው በዛው 790 የሶስተኛው በእንትና በአስቂት ያለውና በታረበኛ ዝም ብለው ተቻው በ2 ከ50 ብዬ ነው የቆጠርኩት። 2 ከ50 ይሆናሉ ብለህ ነው? 2 ከ40 ናቸው ወጣቱ። እሺ አሁን አምስተኛን ምናምን ጨምሬ ቃኝ ምናምን ስለው 1020 ምናምን ይመጣል። እና እኔ ደግሞ ቢያንስ አሁን እሷን 150 ነው የተሰራልሽ 170 ብያታለሁ። 30 ቀንሰንባት ልጅ ዘመቻል 30 ቀንሰንባት እሺ ብላለች። 30ውን አሁን ወይ ኮሩ ቢከፍል ለሚፈልግ ሰው ይሰጣል። አንዱ አሁን ዝም ብሎ ሁሉም ሰጡኝ ነው የሚለው ታውቀዋለህ አመራሩ። ይመጣን ሲጀመር በደንብ ነው የሚመጣው በሙሉ እኛን የሚጠብቅ አይደለም። አዲስ አሁን እየጫነ እየተሸከመ ስለሆነ አንድ ሰጥቼዋለሁ። አዲስ እየታሁን ሽማቶ ምክንያቱም አሁን አመራሩ አበባላ ሰጣው ጃኖ ይስጡ ይዋሉ በዛው እንግዲህ ሰጡ ይስጡ ችግር የለም። ሲሆን ይተርፋን። አሁን 3ኛና 4ኛ እንደኛ የአዲሱ አሁን በይች ባሁኑ አግዳጅ ይጠራ የለም። በቀደም ሃይካኛ ጥርት እንዳለው የሚሄደው አሁን ይሄዳል ያጠራ። እንደዛ ከሆነስ ጥሩ ነው። አዳስ መጥቷን ነገር እሱ ለካሳ የት ነህ በለው። ሙሉጌታ ደውልልኝ እያለህ ነው ብለውና ስልኬ ዘግቶብኝ እኮ ነው ባትሪ። እሺ ደውል። እሺ